የምትኖረው አለኝ ብለን የምንለው የትኛው ነገራችንን እናነጻጽረው ከጌታ ታላቅ ነገር አሜን ከጌታ ታላቅ ነገር ከበለጠብን ልጥለው ይገባል ከበለጠብን ልታስወግደው ይገባል ሳነጻጽረው ከማን ጋር ክርስቶስ ኢየሱስን ከማን ጋር ስታነ ቱምቢው እሱ ነው መለኪያው እሱ ነው ካልሆነ ስታነጻጽረው ካልጠቀመ አካሄድ እንኳን ቢሆን ይቀየራል ወዳጅ ቢሆን ይቀየራል ከክርስቶስ ኢየሱስ ጋር ታለ ታላቅነት ጋር ስታነጻጽረው ሕይወትን የሚያበላሽ ከሆነ አካሄድን የሚያበላሽ ከሆነ አስተሳሰብን የሚቀይር ከሆነ በክርስቶስ ጽድቅ ላይ ያለን ትምክህት የሚያበላሽ ከሆነ ጓደኛ ቢሆን ይተዋል ክርስቶስን ከማወቅ ታላቅነት ጋር ማወቅ ማለት በሕይወት ተግባራዊ በሆነ ልምምድ የመኖር ጉዳይ ነው እያወራ ያለው ሐዋርያው ጳውሎስ እንጂ ማወቅ ማለት ኢየሱስ ጌታ ቢሆን ማንም ያውቃል ያለው ነገር የመኖር የሕይወት ልምምድ ነው ከሱ ጋር ያለ ግንኙነት ነው ያ እግዚአብሔር ክርስቶስን ከሙታን ያስነሳበት ኃይል በሕይወት ይሰራ ዘንድ የሚያኖር እሱ ነው አይደል የሚያኖር እሱ ነው እሱን እንደማመነው ዘንድ አለ እሱን እናፍቃለሁ አለ እንዳውቃል በስቃዩ ተካፋይ ቢሆን ይላል ቢሆንልኝ በሞቱ እንድበስ መከራውን እንድካፈል ክርስቶስ ኢየሱስን በመከተል ይመጣብኝ መከራው ብጋፈጥ እስር ቤት እንዳለ እንጂ ሌላ መከራ እስር ቤት ቢሆን ወንድሙ እመኛለሁ እንደዚያ በሞቱ መጽሐፍ ቅዱስ ፊልጵስዩስ መጽሐፍ ምዕራፍ 3 ላይ ነው የምናገርበት ሐሳብ ያለው የፊልጵስዩስ መጽሐፍ ጸሐፊው ሐዋርያው ጳውሎስ ነው ባጭሩ ቶሎ ነው የምናገረው ይህንን ደብዳቤ የጻፈው በእስር ቤት እያለ የጻፈው ደብዳቤ ነው የእስር ቤት መልእክቶች መካከል የሚባሉት አንደኛው መጽሐፍ ነው ይሄ መጽሐፍ ከእስር ቤት መላኩ አይደለም እንደገና ደግሞ በእስር ቤት ውስጥ ሆኖ የጻፈበት ሁኔታ በጣም አስደናቂ ነው የፊልጵስዩስ መጽሐፍ ከዚህ በፊት አጥንታችሁታል ይህንን የፊልጵስዩስ መጽሐፍ የጻፈው ሐዋርያው ጳውሎስ በ61 አካባቢ የመጨረሻው እንደሆነ ይገመታል ለመስራት አካባቢ ላይ የጻፈው መጽሐፍ ነውና በዚህ መጽሐፍ ውስጥ ለነዚህ አንባቢዎች ወይም ደግሞ በፊልጵስዩስ ላሉ ተደራሲያን የጻፈበት መልእክቱን ያስቀመጠበት ሶስት መሰረታዊ ነገሮች አሉ የመጀመሪያው በእስር ላይ እንዳለ ሰምተው ለላኩለት ነገር ምስጋና ለማቅረብ ነው የላካችሁልኝ ነገር ደርሶልኛልና ምስጋና ቴንኪው ለማለት ነው የጻፈላቸው ማለት ነው ሁለተኛው በስደቱ ጸንተው እንዲኖሩ ስደት አለ መከራ አለ በእምነታቸው ምክንያት የሚመጣባቸው ነገር አለ ጸንታችሁ ቁሙ ብሎ ለማበረታታት ጸንታችሁ መቆም ብቻ ሳይሆን በማንኛውም ሁኔታ ውስጥ ብታልፉ በጌታ ተደሰቱ አየ የምንደሰትበት የደስታችን ምንጭ እጃችን የሚገባው እኛ የቆምንበት ስፍራ ሳይሆን ያቆመን ጌታ የደስታችን ምንጭ ያቆመን ጌታ የጠራን ጌታ የያዘን ጌታ ላይ እንጂ እኛ እጅ ላይ የሚገባና የሚወጣ ያገኘነውና የሆነ ሰክሰስ አደረኩም ብለን የምንለው ነገር የእኛ ደስታ አይሆንም ለምን መሰራት ከፀሐይ በታች የትኛውንም ነገር እጃችሁ ላይ ብታስገቡ ፍጻሜ ያለው መጽሐፍ እንደሚናገረው ከፀሐይ በታች ያለ ነገር ሁሉ አንድ ቀን ምን ይላል ያበቃል ነገር ግን አብሯችሁ የሚዘልቀው ጌታ ብቻ ነው አንተና ጌታ ብቻ አብራችሁ ትዘልቃላችሁ ደስታችሁ በጌታ ላይ ስትመሰረቱ መከራ ውስጥም ደስ ይላል የደስታ ምንጭ ጌታ ነው ይሄንን ነው ያላቻለ ሶስተኛው እርስ በርሳችሁ ትሁቱ እስቲ ትሁቱን በሉት ሲያጠራችሁ አለ አቤት ትህትና መቼም ያስፈልጋል ሲነገር ደስ ይላል ሲኖር ይከብዳል እንደዛ ነው ሲኖር ይከብዳል ሲነገር እና ትሁቱን እርስ በርሳችሁ በፍቅር ተሳሰቡ ተያዙ ለማለት ለማበረታታት ምዕራፍ ነው ቁጥር 1 ጀምሮ ያስቀምጠዋል ቁጥር 1 ላይ እንደዚህ ያስቀምጠዋል ስለትህትና ኢየሱስ ክርስቶስን ፍጹም ሰው አምላክ ነበረ ራሱን ትቶ ተዋረደ በሰው መልክ እያለ እንደዚህ ያስቀምጣል እነዛን ለመናገር ከጊዜ አንፃር ፈጥሮና አራተኛውና መጨረሻው የሙሴን ሕግጋት በክርስትና ሕይወት ውስጥ መጠበቅ አለብን ክርስትና አንዳንዴ ልቅ ያደርጋልና ከዚህ የተነሳ እንደው የሙሴን ሕግ መጠበቅ አለብን ክርስቲያኖች ብለው ስርዓት ያስይዘናል ደም ወግ ያስይዘናል የሚል ልክ ገላትያ ቤተክርስቲያን ውስጥ እንደተፈጠረው ያለ ነገር የተፈጠረ ነገር ስለነበረ እነዚህ ነገሮችን ለመስጠት የጻፈበት ነውና ይሄንን ከቁጥር 3 ምዕራፍ 1 ጀምሮ አነበዋለሁ እንደዚህ ይላል ከዚህ በተረፈ እኔ በአዲሱ መደበኛው ትርጉም ነው ማነበው ከዚህ በተረፈ ወንድሞቼ ሆይ በጌታ ደስ ይበላችሁ ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም
ለእሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእሱ ዘንድ እገኝ ዘንድ ክርስቶስና የትንሣኤውን ኃይል እንዳውቅ በሥቃዩ ተካፋይ እንደሆነና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስ እናፍቃለሁ። ክብር ለኢየሱስ ይሁን። ይሄ ሰው እስር ቤት ሆኖ ሕይወቱ አንድ ቦታ ላይ የተለወጠ ጊዜ የመጣውን ክስተት ሁሉ ነው እየዘረዘረ ያለው እና ቁጥር 1 ላይ ከዚህ በተረፈ ወንድሞች በጌታ ደስ ይበላችሁና ይህን ከተናገረ በኋላ የሚለው ደግሜ ስለ አንድ ነገር ብጽፍላችሁ እኔ አይሰለቸኝም ይላል። የተናገረው ስለ ደስታ ከሆነ የዘረዘራቸው ነገሮች አሉ። ምን ከዚህ በፊት በፊልጵስዩስ ባስተማረ ጊዜ ከሐሰተኛ መገረዝ ወይም በመካከላቸው ካሉ ክፉ ሰራተኞች እንዲጠበቁ ነግሯቸው ስለነበር ያንን ነው ደግሜ ብጽፍላችሁ አይሰለቸኝም አለ እና አይሰለችም። አንዳንድ ሰው የሚነገረው አድማጭ ይሰለቸዋል፣ ተናጋሪ እኮ አይሰለችም። ታውቃለህ፣ እኔ ከአንድ ሰው ጋር ሳወራ እንደዚህ አልኩኝ። አንድ ሰው እና ታስታውሳላችሁ ኤልያስ ዝናብ ይመጣ ተንበርክኮ ጸለየ ይላል። እኔ በጣም ይገርመኝ፣ ተንበርክኮ ጸለየ ሂድና ይለዋል የለም ይሆናል 7 ጊዜ ተመላልሶ መጨረሻ የሰለቻን ሰው እንጂ መታከል ደመና ወጣች የጸለየ አልደከመም እየተባለው ደግሞ ታካካ የሚጸልዩ አልደከመምና እየተባለ እጅ መታከል ለች መጣችሁ ምናምን በቃ ሰውየው ደግሞ እጅ መታከል ዶፍ ዝናብ ይዘንባል ትሮጣለህ ተዘጋጅተህ ግን አንዳንድ ነገር ታውቃለህ ይሰለቻል። አንዳንድ ሰው ይሰለቻል ሲነገር ጻፉ ግን አይሰለችም አይደል? ሐዋርያው አይሰለችም ሲጋታ አይሰለችም ደግሞ ያጽፋል። ምንድን ነው ሲል እናንተ አለ ከነዚያ ውሾች ተጠበቁ። ውሾች ብሎ ነው የሚናገረው ስድብ ይመስላል። ከውሾች ተጠበቁ የባህሪው ነው የሚናገረው። ከውሻ የበፊቱ የቀድሞው ነገር መናገር አልፈልግም ያደርጋል ይባላልና ወደ ኋላ ነው የሚሄዱትና ከነዛ ከውሾች የቀድሞውን ነገራቸውን ከሚያደርጉ የቀድሞ ነገራቸውን ልምምድ ውስጥ ከሚገቡ አሁን ያሉበትን በክርስቶስ የተገኙበትን ትተው የቀድሞ ነገራቸውን ለማድረግ ከሚሄዱ በክርስቶስ ኢየሱስ የተያዙበትን ጽድቅ ትተው የቀድሞ ነገራቸውን በክርስቶስ ጽድቅ ላይ ለመደባለቅ ከሚያስቡ ከነዛ ውሾች መመር ተጠበቁ። ሁለተኛ ከክፉ ሰራተኛ ለካ ሰራተኛ ሆኖ ክፉ አለ ይሰማል አይደል? ሰራተኛ ሆኖ ክፉ አለ እና ከክፉ ሰራተኞች ተጠበቁ ተጠንቀቁ ይልና እኛ ግን ይላል በእውነት የተገረዝን። እውነተኛ መገረዝ ማለት የሥጋ መቆረጥ በ8ኛው ቀን እግዚአብሔር ለአብርሃም የሰጠው የተስፋው ቃል ነው ሳይሆን አለ በልብ የተደረገ መገረዝ ነው አለ። ትክክለኛ መገረዝ ይሄ ነው አለ። እነሱ ክርስቶስ ኢየሱስን የግል አዳኛችን አድርገን ተቀብለን እንደው ልቆነ ከምንኖር የሙሴን ሕግ መጠበቅ አለብን ብለው ከሚሉት ይልቅ ትክክለኛና እውነተኛ መገረዝ በልብ የተደረገ መገረዝ ነው አለና ይሄ ደግሞ አለ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ ውሾች ሲል አይሁዶች አሕዛብን ውሾች ብሎ ነው የሚጠሯቸው ሲንቋቸው። እሱ ግን እነሱ ራሳቸው ውሾች ብሎ ነው የሚጠራቸው እነዚህ የሕግ እንትኖች እና ልክ እንደዚህ ከዛ በኋላ እኛ ነን የተገረዝነው አለ በመንፈስ የሆነ በልብ የተደረገ መገረዝ እኛ ጋር ያለ ይላቸውና ምን ይላቸዋል? በእግዚአብሔር መንፈስ የምናመልክ እስኪ በእግዚአብሔር መንፈስ የምናመልክ በሉ እስኪ በመንፈስ ነው እና እግዚአብሔርን በመንፈስ የምናመልክ ይላቸውና በክርስቶስ ኢየሱስ የምንመካ እስኪ በክርስቶስ የምንመካ በሉ እስኪ በክርስቶስ እመካለሁ የሚል እግዚአብሔር ይበል እስኪ በክርስቶስ ኢየሱስ የምንመካ ትምክህታችን ክርስቶስ ነው። የመቆማችን ትምክህት ክርስቶስ ነው። ሕይወት የማግኘታችን ትምክህት ክርስቶስ ነው። ጉልበታችን አይደለም፣ እውቀታችን አይደለም፣ ጥበባችን አይደለም፣ ያደረግነው አስተዋጽኦ የለም። ግን ያቆመን ጌታ ትምክህታችን እሱ ነው። ስንደክም የሚያበረታ የሕይወታችን ዋስትና ዘላለማችንን ያሳመረ ፍጻሜያችንን ያሳመረ ከሞት መንደር ያወጣን ጨለማችንን የገፈፈ ሰው ያደረገ በፊቱ ያቆመን በአብ ፊት ተቀባይነት እንድናገኝ ያደረገን ትምክህታችን ጌታ የተባረከ ይሆን። ምን አለ በጌታ ፊት ተቀባይነት እንድኖር የሚያደርግ ምን አለ? ምንም የለም። እና እንደዚህ አለና የምንመካን አለ ካስፈለገ ግን አለ እኔ እመካለሁ አለና ይዘረዝራል። ወደ ዋናው ሀሳብ እየፈቀምኩ ነው የሚሄድና ይዘረዝራል። ካስፈለገ አለ እናንተ መመካት ብትፈልጉና እንደው ካስፈለገ አለ እኔ እበልጣለሁ ነው። ስለዚህ ከቁጥር 4 ጀምሮ ማንም በሥጋ የሚመካበት ነገር ያለ ቢመስለው እኔ እበልጣለሁ። ሐዋርያው ጳውሎስ ከአይሁድ አይሁዳዊ ነው እንደ አሕዛቦች እኮ አይሁዳዊነትን በገንዘብ ገዝቶ ወደ ይሁዲነት የገባ አይደለም። አይሁዳዊ ነው። ጥቅጥቅ ያለ አይሁዳ የቢንያም ወገን ነኝ ከቢንያም ወገን ነኝ እበልጣለሁ
ፈሪሳዊ ማለት ምን ማለት ነው? ፈሪሳዊ ነኝ አለ እና በሕግ ስለሚገኝ ጽድቅ ያለ ነቀፋ ነበርኩ አለ። ይሄ ሰውዬ እኮ የሐዋርያት ሥራ ምዕራፍ 9 ላይ እኮ ነው ጌታ የነካው። አስጣለው ጌታ የሐዋርያት ሥራ ምዕራፍ 9 ላይ አስጣለው። እንደዚህ ነበርኩ አለ። ማነው ከኔ ጋር በዚህ ልክ ሊመካ የሚችል? ማነው ከኔ ጋር በዚህ ልክ ሊፎካከር? እኔ እበልጣለሁ አለና የሚገርመኝ ነገር ወደ ዋናው ሀሳብ እየመጣሁ ነው። እንደዚህ ነገር ግን የእግዚአብሔር ልጅ የተባረከ ነገር ግን ይጠቅመኝ የነበረው ሁሉ አሁን ስለ ክርስቶስ እንደ ጉድለት ቆጥሬዋለሁ። ይጠቅመኝ የነበረው መገረዝ ነው፣ ትምክህት ነው፣ እናንተ ከምትሉት በላይ ያውቀዋለሁ። እንደገና ደግሞ ሃይማኖተኛ ነበር፣ ፈሪሳይ ነበር፣ አሳዳጅ ነበር፣ ክርስቶስን አሳዳጅ እንደሚያውቁኝ ከእናንተ በበለጠ እጥፍ ነበር። ግን ያለዚህ ሐዋርያው ጳውሎስ በተጠየቀ ቁጥር ሁሉ የሐዋርያት ሥራ መጽሐፍ ላይ ተከሶ በሄደ ቁጥር ሁሉ ንጉሥ አግሪጳ ያበሉ ሲል በሐዋርያት ሥራ ላይ ጌታ ተገለጠልኝ እና ለተገለጠልኝ ጌታ ለተጠራሁበት እንቢ አላልኩም፣ ከሥጋ ነገር አልተማከርኩም። እንደውም ገላትያ መጽሐፍ ላይ ሲናገር ዋነኞች ወደ ሆኑት ራሱ አልሄድኩም አለ። ምንም አልጨመሩልኝ በተጠራሁበት ጥሪ ላይ አለ። ነገር ግን ሄድኩኛል፣ እየሄድኩ ባለሁበት መንገድ ትክክል ነው ትክክል አይደለም ብለው እርማት ሊሰጡኝ አይደለም አለ። ግን አለ ሄድኩኛል፣ በቃ ማሳወቅ ስላለብኛል። ይሄ እግዚአብሔር የሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስ ሲጠራው የነበረውን ነገር በደንብ ያውቃል። ስለዚህ ይህንን ይጠቅመኝ የነበረው ለእኔ ይጠቅማል ብዬ በእኔ ሁኔታ፣ በእኔ አካሄድ፣ በእኔ ሃይማኖታዊ መሆን፣ በእኔ ፈሪሳዊ መሆን፣ በእኔ ሕግን መጠበቅ፣ በዚህ ከእግዚአብሔር ጋር እስማማለሁ፣ ትክክለኛ መንገድ ነው አገኘዋለሁ ብዬ እኩራራበት የነበረው ነገር ሁሉ እንደ ጉድለት ቆጥረዋል። አንዳንዶቻችን እኮ አሁን እንኳን አለቀቀንም። እኔ እኮ ምንለው ነገር አለ ተባክን ተው እንጂ ተው ተረጋጉ እንጂ እኔ እኮ የሚባል ነገር የለም። አንተ እኮ በጌታ ባትሆን ማነህ ነው አሳዳጅ ማለት በጌታ ባትሆን አንተ እኮ ማነህ ነው ሲገለም። አንዳንዶቻችን እኮ እጃችንን በስቀ እጅ ምን ይወስዳል ምንባል ሰዎች ነው አላ ያው ተሰፉ እና እግዚአብሔር ክርስቶስ ታዳሚ እኮ ማለት ነው እንዴ ብዙ እኮ ነው። ምንድን ነው የሚለው? በቃ ይጠቅመኝ የነበረው ነገሩ እንደ ጉድለት ቆጥሬዋለሁ። እግዚአብሔር ይጠቅመናል ብለን የያዝነውን የሚያስጥልብን መንፈስ ይስጠን። አንዳንዶቻችን የማይጠቅመንን ነገር ይዘን ነው እኮ የምንታገለው። የማይጠቅመንን ነገር፣ የማያንጸንን ነገር፣ በክርስቶስ ኢየሱስ በዳንበት መዳን ላይ አስተዋጽኦ የሌለውን ነገር፣ ከመዳናችን ጋር የማይገናኝ ከተቀበልነው ክርስቶስ ጋር የማይመጥን ነገር ይዘን እግዚአብሔር ዛሬ ያስጥለን። አሜን ይላል። ያስጥለን። የማይመጥን ነገር ይዘን ከተቀበልነው እውነት፣ ከተቀበልነው ወንጌል፣ ሰው ካደረገን ወንጌል፣ ዋጋችንን ከከፈለው ጌታ በደሙ ከዋጀን ጌታ ጋር የማይመጥን ነገር ይዘን እኮ ነው እንደ ኩራት የምንቆጥረው። ግድ የላችሁም። እግዚአብሔር ዛሬ በመንፈሱ ያስጥለን። እንደ ጉድለት ቆጥረዋለሁ አላንተ እንደ ጉድለት ቆጥረዋለሁ እንዳለ እንጂ እንደ ቀላል ነገር አትቆጥሩት። እዚህ ጋር የተናገረ እንደ ጉድለት ቆጥረዋለሁ የሚለውን ነገር ከዛ በኋላ ሶስተኛ ቆጥረዋለሁ ቆጥራለሁ። ሁለተኛ ከዚህ በላይ ለእሱ ብዬ ሁሉን ነገር የተውኩለት ወደ ሌላው ጌታዬ ክርስቶስ ኢየሱስ ከማወቅ ታላቅነት ጋር ሳነጻጽር ሁሉን ነገር እንደ ጉድለት ቆጥረዋለሁ። ከማን ጋር ሳነጻጽር? ከጌታዬ ታላቅነት ጋር። አየህ፣ በሕይወት ላይ የምትኖረው አለኝ ብለን የምንለው የትኛውን ነገራችንን የምናነጻጽረው ከጌታ ታላቅ ነገር ከጌታ ታላቅ ነገር ከበለጠብን ልጥለው ይገባል። ከበለጠብን ልታስወግደው ይገባል። ሳነጻጽር ከማን ጋር? አቤት አቤት አቤት! ክርስቶስ ኢየሱስን ከማወቅ ጋር። እስኪ ክርስቶስ ኢየሱስን ከማወቅ ጋር በሉ እስኪ። ሳነጻጽር በሉ እስኪ። የማይጠቅመኝን እጥላለሁ በሉ እስኪ። እስኪ ደግማችሁ በሉት እስኪ። ክርስቶስ ኢየሱስን በሉ እስኪ ከማወቅ ታላቅነት ጋር ሳነጻጽር የማይጠቅመኝን ሁሉ እጥላለሁ በሉ እስኪ። አሜን ይባላል። ሳነጻጽር አለ ከማን ጋር? ክርስቶስ ኢየሱስን ከማወቅ ጋር። ካልጠቀመ፣ ካላነጸ፣ ሕይወትን ካልሰራ ክርስቶስ ኢየሱስን ከማወቅ ጋር ስታነ ቱምቢው እሱ ነው፣ መለኪያው እሱ ነው። ካልሆነ ስታነጻጽረው ካልጠቀመ አካሄድ እንኳ ቢሆን ይቀየራል፣ ወዳጅ ቢሆን ይቀየራል።
አይሰማም፣ ይተዋል። ሳነጻጽር እንዴ መጽሐፍ ቅዱስ እኮ ሲናገር እኮ ተሰሎንቄ ሁለተኛ ተሰሎንቄ መጽሐፍ ላይ እኮ ማለት ተረን እንደዚህ ተረን ብሉዳ እና ሳነጻጽር አለ። ቱምቢው በህይወቱ ላይ ለሚያደርገው ለሚያከናውነው ነገር ሁሉ ከክርስቶስ ኢየሱስ ታላቅነት ጋር ህይወታችሁ ላይ የምታደርጉት የምንኖረው እያንዳንዱ እንቅስቃሴያችን የህይወት አካሄዳችን እያንዳንዱ መውጣት መግባታችን ከክርስቶስ ኢየሱስ እሱን ከማወቅ ታላቅነት ጋር ስታገናዝብ ይመጥናል። የማይመጥ ከሆነ ዛሬ ይወድቃል። የማይመጥ ከሆነ ዛሬ እግዚአብሔር ህይወታችንን ያነሳኛል። ሐዋርያው ጳውሎስ የሐዋርያ ሥራ ምዕራፍ 9 ላይ ነው እግዚአብሔር የማይጠቅሙ አራገፈለት አለ። ወደቀለት፣ አራገፈለት። ከዛ ሌላ ሸክም ሰጠው፣ ሌላ ራዕይ ሰጠው፣ ሌላ ዓላማ ሰጠው። እስከ ሞት ድረስ የሚኖርለትን ህይወት ሰጠው። እስከ ሞት ድረስ የሚሄድበትን ህይወት ሰጠው። እግዚአብሔር እንደዚህ ዛሬ ይቀይር። ክርስቶስን ከማወቅ ታላቅነት ጋር ሲል ማወቅ ማለት በህይወት ተግባራዊ በሆነ ልምምድ የመኖር ጉዳይ ነው እያወራ ያለው ሐዋርያው ጳውሎስ እንጂ ማወቅ ማለት ኢየሱስ ጌታ ሲሆን ማንም ያውቃል ያለው ሁሉ ያውቃል። የመኖር የህይወት ልምምድ ነው። ከእሱ ጋር ያለ ግለ ግንኙነት ነው እያወራ ከጌታ ጋር ያለ ግለ ግንኙነት ምን ይመስላል? ምን ይመስላል? የአደባባይ የጓዳ ከጌታ ጋር ያለን የህይወት ግለ ግንኙነት ነው እያወራ ያለው እሱ አለ። እኔ ጌታዬን ከማወቅ ታላቅነት ጋር እሱን ገና ቋንቋ ጨረሰው ማለት እኛ እኮ ትንሽ ብልጭ እኮ እንላለን። ገና ነው አሳሳለሳሰራለ ገና እኮ ነው። ገና ነው። እኔ አንዳንዴ ይጨንቃል። አንዳንድ ነገር ለመግለጽ ይጨንቃል። አንዳንድ ነገር ሳነጻጽራለሁ ሁሉም ነገር እንደ ጉዳት እቆጥራለሁ። ይሄ ያሁን ነው። ቅድም የተናገረው በፊት የኖረበት ነው። ይሄ ደግሞ ያሁን ነው። አሁን እንኳን ጌታን ከማወቅ ታላቅነት ጋር ምን ማለት ነው? ገና አውቄ ያልጨረሱትና ከእሱ ጋር ሳነጻጽረው አሁን ያለው ነገር ነው። በጉዳት እቆጥራለሁ። ግዴላችሁ እግዚአብሔር በህይወታችን ላይ በቃ ትክክል ነው ብለን ያዝነው ከጌታ ታላቅነት ጋር እሱን ከማወቅ ጋር ስናነጻጽረው ከከበደብን እግዚአብሔር ዛሬ ይጣላል። እግዚአብሔር ዛሬ ከላያችን ላይ ያንሳል። ይህንን ይነግራችኋል። ከዛ በኋላ ለእሱ ስል ሁሉን አጥቻለሁ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ለምን? ጌታዬን ከማወቅ ጋር የሚስተካከል ነገር የለም። ጌታን ከማወቅ የሚበልጥ ምን ነገር አለ በህይወታችሁ ላይ? ጌታን በህይወት ኖሮ ህይወትን ዘመንን የቀየረው ፍጻሜያችሁን ያሳምረው ከሞት ወደ ህይወት ያሻገረን ቅድም እንዳልኳችሁ ይህ ጌታ ከማወቅ ጋር የሚበልጥ ምን ነገር አለ? ምን አለ ከዚህ የሚበልጥ? ምን አለ ከዚህ የሚልቅ ነገር? እልፍ ዘመን በምድር ላይ ብትኖር ጌታን ከማወቅ የሚበልጥ ምን አለ? ከዚህ ጌታ ጋር በግል ከመኖር የሚበልጥ ምን ነገር አለ? እግዚአብሔር ሁለት እልፍ ዘመን ቢሰጠን ጌታን ከማወቅ የሚበልጥ ነገር ምን አለ? በህይወት ኖሮ ከእሱ ጋር ማለፍ የሚበልጥ ነገር ምን አለ? ምን ሊያስደስት የሚችል ነገር አለ? ሁሉም ነገር ጊዜያዊ ነው፣ ይጠፋል፣ አላፊ ነው። የማያልፈው ግን የያዘ ጌታ ብቻ ነው። ሳነጻጽረው አለ እያንዳንዱ ነገር ቱምቢው አለ ጌታን ከማወቅ ጋር ማነጻጽረው አለ። የሆነ ነገር ወደ ህይወቱ ሲመጣ ሐዋርያው ጳውሎስ ጌታን ከማወቅ ጋር ቱምቢ ቤት የሚሰሩ ግንበኞች ታውቃላችሁ፣ ከኔ በላይ ቱምቢ ይለካል ይጥላሉ ወደ ላይ እና ልክ ለክተዋት ነው። ልክ እንደዛ የሆነ ነገር ወደ ህይወቱ ሲመጣ የሚያነጻጽረው ጌታን ከማወቅ ጋር ይጠቅመኛል፣ ያነጸኛል፣ ጌታዬን ወደ መምሰል ያመጣኛል፣ ጌታዬን ወደ መምሰል ያቀርበኛል። እሱ ጋር ነው ስል አይጠቅመው እንደ ጉዳት እቆጥረዋል። ይህንን ነገር ይናገራል። ህግ በመጠበቅ የሚገኝ የራሴ ጽድቅ ኖሮች ሳይሆን ህግን በመጠበቅ የራሴ ጽድቅ ኖሮች ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእሱ ይገኛል። በማን ይገኛል? በክርስቶስ። የራሴ የሆነ ነገር የለኝም። በራሴ ጽድቅ ላለመገለጥ በራሴ ስራ ትምክህት አግኝቼ እነሱ እንደሚያስተምሩት የሆነ ስጋን እንትን የሙሴን ህግ መጠበቅ አለብን ይሄን ማድረግ ብለው በሚሉት በእነሱ በዛ ልክ ሄጄ የእግዚአብሔር ጽድቅ ማለት በክርስቶስ ጽድቅ ግን እገኝ ዘንድ አለ ሁሉም ነገር አለ። እኔ እንደ ትምክህት የምቆጥረውን ሌሎቹ ብርቅ ነው ለእነሱ፣ እሱ ጋር ግን ርካሽ ነው። አንዳንድ ነገር ታውቃለህ፣ ሌሎቹ ጋር እኮ ርካሽ ነው፣ እኛ ጋር ብርቅ ይሆንብናል። ከጌታ አስበልጥ ታውቃለህ። ኢየሱስ ክርስቶስ አንድ ጊዜ ምሳሌ የተናገረው ነገር ትዝ ይላችሁ። መንግስተ ሰማያት አለ እንቁ የሚፈልግ ምን ትመስላለች? ነጋዴ አለ
እንቆይ የሚፈልግ ነጋዴ ትመስላለች አለና አገኝ ባገኘ ጊዜ አለ ያለ ሁሉ ምን ብሎ ሽጦ ሄዶ ምን አለ ገዛ ያለው ሁሉ ሽጦ ሄዶ አንድ ነገር ለአንድ ነገር ብዙ ነገር ይሸጣል። ልክ እንደዛ እንደማለት ሆኖ እዚህ ጋር እኮ ማለት ነው በክርስቶስ ያለው ጽድቅ አገኝ ዘንድ ያለውን ነገር ይጠቅመኛል ያልኩትን ሁሉ ጥዬ በክርስቶስ ካለው ጽድቅ ጋር የማይመጥን ከሆነ አለኝ የምለው ሁሉ ጥዬ አይመጥንማ አለኝ የምለው ነገር ሁሉ በክርስቶስ ላገኘው ጽድቅ አይመጥንም። እግዚአብሔር በሕይወታችን ላይ ለክርስቶስ የማይመጥነውን ነገር ዛሬ ያፍርሰው። አሜን። ያፍርሰው። አይመጥንም ማለት እኔ ይህንን ተናገርና በጣም የሚገርም ነገር እንደዚህ ያለ ነገር በጣም ይህንን ነው ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆን ሶስት ነገሮች ክርስቶስን የትንሣኤውን ኃይል በሉሲ እግዚአብሔር ወደዚህ ልምምድ ያምጣን። ወደዚህ ልምምድ ያምጣን። የትንሣኤውን ኃይል እንዳውቅ ይሄ ማለት የመጨረሻ ስለ ትንሣኤው ታንዳወራ ደግሞ አሁን ክርስቶስ ኢየሱስን እግዚአብሔር አብ ከሙታን ያስነሳበት ኃይል በሕይወቴ ይገለጽ። ያ እግዚአብሔር ክርስቶስን ከሙታን ያስነሳበት ኃይል በእኔ ሕይወት ይሠራ ዘንድ የሚያኖር እሱ ነው አይደለ? የሚያኖር እሱ ነው። እሱን እንደማመነው ዘንድ አለ እሱን እናፍቃለሁ አለ እንዳውቃል በስቃዩ ተካፋይ እንደሆን ይላል። አንተ ሰው እንደዚህ እስር ቤቱ እንደገና በእስር ቤቱ ቆይ ከበደ እስር ቤት ነው እዛ ውስጥ ሆኖ ድጋሚ በስቃዩ ተካፋይ እንደሆን አለኝበት እኮ በጣም የሚገርም ነው። እኛ ገና በስቃዩ ተካፋይ እንደሆን ይልና እንደገና ደግሞ በሞቱ እሱን መስል እመኛለሁ። መደበኛው ትርጉም ግን ሲናገር እንደዚህ ይላል ወደ ሙታን ትንሣኤ ሲደርስ በሞቱ መስል እመኛለሁ ቢሆንልኝ ይቃል አለ። እስቲ ቢሆንልኝ በሉ እስቲ ቢሆንልኝ መከራውን ተካፍዬ ቢሆንልኝ በሞቱ እንድመስለው ጌታዬ ቢሆንልኝ በትንሣኤ ወዩ ቢሆንልኝ ይሄ ትልቁ አለ እኔ ትሁት ነኝና ያለው ጌታ በትህትና ተመሪ ኖረ ነው። ቢሆንልን በፍቅር ተቀባብለን መኖር ነው። ቢሆንልን የሞተልንን ጌታ በወደደ ልክ ሕይወታችንን ሰጥተነው ቢሆንልን መውጣት መግባታችን ላይ ጌታን በሕይወታችን አንግሰ ነው። ቢሆንልን እንደ ሞተልኝ እንደሱ መኖር ብችዬ ቢሆንልኝ ሕይወቱ ለሰጠኝ ጌታ ሕይወት ይሰጥቸው ቢሆንልኝ ይጠቅመኛል ያልኩትን ነገር ጥዬ ቢሆን ይሄን አትበሉ። ቢሆንልኝ በሞቱ እንድመስል ሰው ጌት ወዴት እንዳምጥታ ቢሆንልኝ በሞቱ እንድመስል መከራውን እንድካፈል ክርስቶስ ኢየሱስን በመከተል ይመጣብኝ መከራው ብጋፈጣል እስር ቤት እንዳለ እንደዛ ቆንጆ ሌላ መከራ እስር ቤት ቢሆን ወንድም እመኛለሁ እንደዛ በሞቱ ቢሞት እመኛለሁ ቢሆንልኝ ያዳኝን ጌታ ኖሬለን ቢሆንልኝ እንዲህ እኔ አሁን አልናገርም ሳላይ ቀሪሰ ቢሆንልኝ ለሞተልኝ ጌታ ዘመኔ ሰጥቼው ቢሆንልኝ ዕድሜ ሰጥቼው ቢሆንልኝ የራሱ ላደረገኝ ጌታ ፍቅሩ በመስቀል ላይ ለገለጠልኝ ጌታ እኔ ትሁት ነኝ ብሎ ትህትና ላሳየኝ ጌታ ቢሆንልኝ እንደሱ በትህትና ኖሬ አገልግዬ ቢሆንልኝ እመኛለሁ ቢሆንልኝ ለሞገተልኝ ጌታ ኖሬ ቢሆንልኝ ሕይወቴ ሰጥቼ መከራው መካፈል ቢሆንልኝ ነፍሴ ሰጥቼ እግዚአብሔር ራሳችንን የምንሰጥበትን ጸጋ ዛሬ ይስጠን። ቢሆን እመኛለሁ ምን አይነት ለእኛ በጣም ውድ ነገሮችን ጳውሎስ ቢሆንልኝ ዛሬ እግዚአብሔር በዚህ ጸጋ ሕይወታችንን ቢሆንልኝ እንደዚህ አትመኝ የማይገባንን ክብር ለሰጠን ጌታ ከሞቱ ሕይወት ያሻገረን ጌታ ሰው ያደረገን ጌታ ቢሆንልን ኖረንለት ቢሆንልን አክብረነው ሕይወታችን ቢሆን እንደዚህ አትመኑ እመኛለሁ
የሞተልኝ ጌታ መከራውን ተካፍዬ ስቃዩን ተካፍዬ ቢሆንልኝ ይሄ ብቻ በሞቱ እንመስሉ። እግዚአብሔር ለዚህ ጸጋ ያምጣ። እግዚአብሔር ዛሬ በዚህ ጸጋ ይባርካል።